ሰላም አለይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ? የሙአይመን ዩቲዩብ ቤተሰብ ሰላም ነው? እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። እንግዲህ ከብዙ ቆይታ በኋላ መጥቻለሁ። ዛሬ እንግዲህ በጣም ደስ የሚል የምመኘው ቦታ እየሄድኩኝ ነው ማለት ነው። በዚህ መልኩ ከጓደኞቼ ጋር የት እንደምንሄድ ገምቱ እስኪ። ያው እንግዲህ እዚህ ከመጣሁ በጣም እግር አብዝቻለሁኝ እና ዛሬ የምንሄደው መካ ነው ማለት ነው። መካ ኡምራ ለማድረግ ልንሄድ ነው ማለት ነው። እንግዲህ ኡምራችን ተቀባይ ይኑረውም አይኑረውም አላሁ አለም። ይሆንም የሚላሉ ይሆናልም የሚሉ አሉ ማለት ነው። አላውቅም ብቻ ግን ዋናው ነገር የኔ ደስ ያለኝ መካ መሄዴ ነው ማለት ነው። መካ ማየቴ ለእኔ ትልቅ ነገር ነው እና በጣም ደስ ብሎኛል። እዚህ ጋር እየሄድን ነው። እስኪ ላይክ አድርጉ። መካ ያለውን ነገር ሁሉ አሳያችኋለሁ። እንግዲህ ከአሁን በፊት ሄጃለሁ ግን ከአረቦች ጋር ስለሆነ ያን ያክል በደንብ አላየሁትም ማለት ነው። ረስቼዋለሁ፣ በደንብ አላስታውሰውም። ቆይቷል ከሄድኩኝ። ደግሞ ከአረብ ጋር ስትሆኑ ነፃነት የለውም። እንደፈለጋችሁ እንትን አትሉም፣ ጊዜ አይኖራቸውም። ሄድ ብለን በቃ ኡምራችን አድርገን ወደዛው ነው ደስ ያልነው ማለት ነው። እና በአሁኑ ግን በጣም ነው የምንዝናናው። ኢንሻአላህ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እና እንግዲህ እንደዚህ እንደምታው ጎዳናው ምናምን በጣም ነው ደስ የሚለው ማለት ነው። በጣም ነው የሚያምረው ጎዳናው፣ መንገዱ ደስ ይላል በጣም ማለት ነው። ወደ መካ ስትቀርቡ ደግሞ መንገዱ ሁሉም ያስታውሳችሁ አላህን ነው ማለት ነው። በቃ ኧረ በጣም ነው ደስ የሚለው የምር። ሄዳችሁ የምታውቁ ታውቁታላችሁ፣ ሄዳችሁ የማታውቁ ደግሞ አላህ ይወፍቃችሁ ማለት ነው። በጣም ነው ደስ የሚለው እና ይሄን መንገዱን ሳይ ለራሱ እኔ በቃ ሆዴ በሸር ነው ያለው ማለት ነው። እንደዚህ እንደምታዩታያችሁ መንገዱ በጣም ነው ደስ የሚለው። አላሁ አክበር ላኢላሀ ኢለላህ ምናምን በቃ ኢስቲግፋር ምናምን ነው የተጻፈበት ማለት ነው መንገዱ ላይ። ሙሉውን ታሳልፉ ላይክ አድርጉ፣ ላይክ ማድረጋችሁ እንዳትረሱ። በጣም ደስ የሚል ቆይታ ነው ያሳለፍኩት መካ ላይ ማለት ነው። ደግሞ ያው ድጋሜ ላገኘው አላገኘው እርግጠኛም ስለማልሆን ሁሉንም ቀርጬዋለሁ ማለት ነው። ቢያዩት ባይቱ አይጠገብም መካ የምር። በተለይ ካዕባው በቃ ስታዩት በሙሉ አጠግቡትም። በጣም ነው ደስ የሚለው ካዕባውን። በቃ እኔ ሁሉን ነገር ጨርሰን ጠዋፍም እንትንም ሶፋና መርዋንም ሁሉን ነገር ኡምራችንን ጨርሰን በቃ እዛ ቆመን ነበረ ስንመለከት የነበረው። ተመልከቱ እስኪ። ይሄ ሰዓቱ ያለበት እንግዲህ እሱ ነው መካ። በጣም ነው ደስ የሚለው። እንዲህ ሲታይ ትንሽ ይመስላል፣ በጣም ረጅም ነው የሰዓቱ ያለበት ኢማራው ማለት ነው። ትልቅ ኢማራ ነው በጣም ኢማራው ሰዓት ያለበት በጣም ትልቅ ነው። እና መካ ደግሞ ሁሌም እዛ አሁን እኛ ያለነው በአሁን ሰዓት እንግዲህ ረመዳን አይደለም፣ ረመዳን ነው ሰው ይበዛል ዛማ ነው ሲባል የምሰማው። ግን በዚህ ሰዓት እንግዲህ ሐሙስ ቀን ደግሞ ሐሙስ እረፍት ስለሆኑ ስራ ስለሌለ በዚህን ሰዓት ነበር ይበዛል ሲባል የሰማው። ግን እኛ የሄድነው ሰኞ ቀን ነው ለዛህማው ብለን ማለት ነው። ግን ቢሆንም አለ ዛህማ ነው፣ ሰኞ ቀን ቢሆንም ዛህማ ነው አለ። ህዝቡ በቃ ግማሹ ሲወጣ ግማሽ ይገባል። እንደዛ ነው፣ እረፍት የለውም። ማሻአላህ። ግን ቢሆንም ያው ካዕባውን ተጠግተናል። ኦይ ወገቤው ዛሬ ንፋስ መጥቶኝ አሞኛል የምር። እና እዚህ ጋር እንግዲህ ቁጭ ብለን ምናምን ሰግደን ከዛ በቃ ምግብም አንጥተን በልተን እዚህ ብዙ ተቀምጠናል። እዚህ ቦታ ላይ ማታ ሄደን እስከ ፈጅር ድረስ እዛው ነው እንትን ያስከጧት ማለት ነው።
እስከ ጧት እዛው ነበርን። መግሪብ ላይ ነው እዛ የደረስነው። መግሪብ ሶላት ጀማዓ ሰገድን። ከዛ ኢንሻአንም ሰገድን። ከዛ በኋላ ጠዋፉና እንትና ዑምራችንን ጨረስን። ከዛ እንትና ማነው እዛው ቁጭ አለን። ራት ብለን ምናምን ሱቅ አለ ምናምን እንደፈለግን ዞርን። ከዛ መልሰን ያው ሱና እየሰገድን ዱዓ ስናረጋ አነጋን ማለት ነው። እስከ ፈጅርን ሰገድን ጀማ። ከዛ በቃ ጠዋት ላይ ነው እንትን ያልነው። ጠዋት ላይ ውሃችንን ቀዳዳን ምናምን። ይሄ ሶፋና መርዋ ነው። ሶፋና መርዋ ለራሱ ዛህማ ነው። እና ጠዋት ላይ ተመለስን ወደ ቤታችን። ዘምዘማችንን ይዘን ምናምን በጣም ነው ደስ የሚለው ማለት ነው። ሄዳችሁ የማታውቁ አላህ ይወፍቃችሁ። ቀና ነበር። እኔም እንደዚህ ቪዲዮ ሲሰሩ ሄደው ምናምን መካ በቃ እኔ መቼ ነው የምሄደው ነበረ። እና እዚህ ቦታ ላይ ያው ይሄንን በማረግ ሰዓት በቃ ቤተሰቦቼ ነበሩ ትዝ የሚሉኝ። እንደው አባትና እናቴን አላህ ይወፍቃቸው ምናምን እያልኩኝ በቃ ለእነሱ ነው በብዛት ዱዓ ያደረኩትኝ። ይሄንን ቦታ እንዲወፍቃቸው በጣም ነው የሚፈልጉት። አይደለም በቃ እንደው ሀገሩ እዚህ ሀገር መረገጥ ለራሱ ለእነሱ ትልቅ ነገር ነው፣ ስለሚወዱት ማለት ነው። እና ቤተሰብ ላይክ አድርጉ፣ ሰብስክራይብ አድርጉ። እሺ ዩቱብ እንግዲህ ቅስቅስ ብሎብኛል፣ አስጠላኝ። ለምን እንደሆነ አላልኩም። የሚሰራ ነገር አለ ግን በቃ የሰራሁትም የቀረስኩት አለ ግን በቃ እንደዚህ ኤዲት አድርጎ መልቀቅ ምናምን በጣም ነው የሚያስጠላው። ያኔ አንዳንዴ አለው ጊዜ ያለው የሚያስጠላ ማለት ነው፣ ይመጣብኛል አንዳንዴ። እና ይሄን ይመስላል። ሙሉውን ተከታተሉ። ደህና ሁኑልኝ። እኔ ልውጣ እንግዲህ ያው ድምጽ ስላለ ለዛ ነው አሁን በሪከርድ የገባሁት።